ጤና ይስጥልኝ ውድ ኢትዮጵያውያንና ኤርትራውያን ወገኖቼ፣ በጣም ብዙ አነጋጋሪ የሆነ ርዕስ ኢትዮጵያ ላይ በብሮድካስቶች እና ደግሞ በዓለም ዙሪያ በኢትዮጵያዊና በኤርትራዊ ኮሚኒቲ ላይ ዲቤት የምናደርግበት ትክክል ነው ትክክል አይደለም የምንልበት በእርግጥ ነው በደንብ በትክክለኛ ጥናት ተደርጎበት በጥሩ ኢንፎርሜሽን በጥሩ ኢንቴንሽን ብንነሳበት ትውልድን ሊረዳ የሚችል ነገር ግን ደግሞ በጣም ቅንጭብ ባለች ዕውቀትና ማስተዋል በራሳችን ፐርሰናል ኤክስፒሪየንስ ተነስተን ስንናገረው ደግሞ ለትውልድ በጣም ዳንጀር የሆነ ርዕስ አለ እየተነጋገርንበት ያለ ነው። ባይዘው ይሄ በጣም ጥሩ ነገር ነው። አንዳንድ ነገሮችን በማህበረሰብ ዙሪያ ትውልድን ያንጻል ወይንም ያፈርሳል ብለን የምንለውን ነገር ብንነጋገርበት መልካም ስለሆነ መልካም። እንግዲህ ይሄ ነገር ምንድነው? ስለ የሴት ልጅ መብትና ስለ ፌሚኒዝም ሁለቱ በጣም ትክክለኛ መንገድ ሲጓዙ ጥሩ ነው። ሴት ልጅ እንደ ማንኛውም ሂውመን ቢንግ እንደ ህፃናት፣ እንደ አረጋውያን፣ እንደ ወንድ ልጅ ሁሉም መብት አላት። መብትም ሊኖራት ይገባል። ያ መብት ድሮም ነበረ፣ ዛሬም አለ። ነገር ግን በአንድም በሌላም በግለሰቦች ስንፈት በአንዳንድ የጸባይ አስቸጋሪ የሆኑ ሰዎች ኃይለኝነት በአንዳንድ ነገሮች ያቺ እህት፣ ያቺ እናት፣ ያቺ ሴት ተጎዳች ማለት መብቷ ድሮ አልነበረም። አሁንም ደግሞ አለ የለም እያልን የምንከራከርበት መሆን የለበትም። በተለይ እንደ ማህበረሰብ ጀነራላይዝ አድርገን እኛ ማህበረሰብ ጋር ድሮ ቀድሞ የነበሩ እናቶች፣ አያቶች መብታቸው በጣም የተጓደለ የነበረ ሴት ልጅ የማትከበር ሴት ልጅ መብት የሌላት አድርገን የምናወጣው አሁን ኢንፈሳይዝ አድርገን የምናስቀምጠው ኮንቨርሴሽን ላላገባች ሴት፣ በትዳሯ ላይ ላለች ሴት፣ ለወደፊት ለምታገባ እና ደግሞ የወንድ ልጅን ኢሜጅ ወይንም ወንድ ልጅ ማለት ኃይለኛ በቃ የሴትን ልጅ መብት ገፋፊ በጣም ጨቋኝ በዳይ ብለን እንዳንሰጠውና ትውልድን እንዳናወዛግብ። እንግዲህ መብት ያለ ግዴታ ያለ ኃላፊነት አይመጣም። ሴት ልጅ እንደ ማንኛውም ሰው ለማንኛውም ሂውመን ቢንግ ስትኖር responsibility and obligation they go together hand in hand. I have to have my right but I don't want to have my responsibility. It's not gonna work. ወይንም ደግሞ ኦብሊጌሽንንም አልቀበልም it's not gonna work because at the end of the day ሁሉም አንድ ላይ ነው መሄድ ያለባቸው ብዬ ነው የማምነው። ወደኛ ማህበረሰብ ስንመጣ ሌትሊ የምሰማው ነገር ድሮ ኢትዮጵያ ላይ እናቶቻችን መብት እንዳልነበራቸው፣ እንደተጎዱ፣ እንደተጨቆኑ፣ እንደተበዘበዙ፣ እንደተደበደቡ አድርገን ጀነራላይዝ አድርገን እንዳናወራ በጣም መጠንቀቅ ያለባችሁ። ስናወራ ከራሳችን ኤክስፒሪየንስ ወይንም ከራሳችን ሃውስሆልድ ኤክስፒሪየንስ ብቻ ተነስተን እንዳናወራ። ይሄ በጣም ሪሰርች የሚያስፈልገው በትልቁ የሚታይበት በቁጥር በፐርሰንቴጅ የሚታይ ጉዳይ ስለሆነ ማለት ነው። ለምሳሌ እኔ የምጠይቁኝ እናቶቻችን አያቶቻችን ሚስት ሆኖ ሲያድጉ፣ እናት ሆኖ ሲያድጉ፣ ሴት ሆኖ ሲያድጉ ማህበረሰብ የቀረጻቸው ነገር አለ። ታዲያ ማህበረሰብ አንድን ግለሰብ አንድ ትውልድ በማህበራዊ ኑሮ እየኖረ በማህበረሰብ ውስጥ እየኖረ እኔ ማህበረሰብ የቀረጸኝን አይደለሁ I want to be myself የሚል ትውልድ ጠፊ ነው። ይሄንን አግሪ አድርጎ ከኔ ጋር ዛሬ አሁን I want to be myself ብሎ የሚል ትውልድ አፈንጋጭ ትውልድ ነው። ማህበረሰብ የሰጠነን ኦብሊጌሽን ሪስፖንሲቢሊቲ ስለምንወስድ እኮ ነው the way we dress, the way we talk, the way we do things. It is not just because I want to do so, because እኔ የማረገው አክሽን የምናገረው ያ በማህበራዊ ኑሮ ላይ ምን ኢምፓክት ያመጣል ብዬ አስቤ ተጠንቅቄ according to my culture,
አኮርዲንግ ቱ ማይ ሪሊጅን ነው እንጂ እኔ እንደፈለግኩማ ከሆነ ይሄማ በቃ ምንም ኃላፊነት የሌለው ሰው እኮ ያው እኔ ማለት ስለማልፈልግ ነው ቃሉን በቃ ዝም ብሎ ልቅ ነው ማለት ነው። ስለዚህ መብትን ስናወራ በጣም ተጠንቅቀን፣ በተለይ ሴት ልጅ ጋር ስንመጣ ሴት ማለት እናት፣ እህት፣ ሚስት፣ ትውልድ ቀራጭ ነች። እቺ ትውልድ የምትቀርጽ ሴት በመልካምነት፣ በሃምብልነት፣ በዊዝደም፣ በጥበብ ካልተሞላች በአምባገነንነት፣ በኃይለኝነት እኔ የሚለውን ቋንቋና እንትን ብቻ እየዘመረች የምትኖር ኃይለኛ ሴት ምንም ለሷ ለማንም አትጠቅም። ይሄንን ስላችሁ የሴት ልጅ መብት ተቃውሙ እያልኩ አይደለም። ኦፍኮርስ መብት ነበራት ሴት ልጅ። እኔ ላስታውሳችሁ ሚኒልክ እኮ ጦር እንኳን ይዞ ሲዘምት ጣይቱን ነበረ የሚጠይቃት። እንዴ ከየት አምጥታችሁ ነው ኢትዮጵያ ድሮ እናቶቻችን ምናምን እንትን መብት አልነበራችሁም የምትሉት? በጣም ነበራቸው። ብዙ አባቶች እኮ ደሞዝ እንኳን ሲያመጡ ለእናቶች ነው የሚያስረክቡት። ቢካዝ ጥበበኛ ስለሆነች አብቃቅታ ቤቱን ትመራለች ተብሎ ያኮ እምነት ነው እኮ ያኮ እሷ ትውልድን መምራት ትችላለች ተብላ እኮ ነው። ያኮ ደካማነት አይደለም። አብዛኞቻችን በሃይማኖት ጥላ ስር ሆነን ትዳርን የምንመሰረት ሴቶች የእግዚአብሔርን ቃል ተቀብለን በቤተ ክርስቲያን ውስጥ ሁለቱን ሻማ ወርውረን አንድ ሻማ አብርተን የተጋባን ሰዎች ዛሬ ተነስተን ቢሮክራሲ ዲሞክራሲ የሚለውን አንዳንድ የምዕራባውያን ዘይቤ አምጥተን እኛ ትናንትና በእግዚአብሔር ቃል በመጽሐፍ ቅዱስ የገባነውን ትዳራችንን ይሄ እንደ እቃቃ ጨዋታ ፍልስልስ ቁርስርስ የምንለው አይደለም እኮ። በጣም ማሰብ አለብን። የድሮውን ትውልድ ስናነሳ ወይንም የድሮ እናቶችን ማህበረሰቡ እንዴት እንደቀረጻቸው ስናይ እናት እንዲሆኑ ሚስት እንዲሆኑ ሲቀረጹ ሃምብል ሆኖ ነው። ሃምብልነት ደካማነት አይደለም። አንድ ሴት ልጅ ለትዳሯ መታዘዟ፣ ለባሏ መታዘዟ፣ ለቤቷ መታዘዟ፣ ባሏን ማክበሯ፣ ልጆቿን ማክበሯ፣ መውደዷ በጣም ጥበበኛ የሆነች ሴት ስለሆነች ነው። በልሚ እኔ በእውነት ወገኖቼ ኃይለኛ ትምክተኛ የሆነች ሴት ምንም ነው ፈቀቅ ማንለው ወዴትም ብቻ ነው የሚያስቀረው። ትውልዱን ምን ችግር አለ ገንዘብ ከሰራሁ እኔ ትምህርት ከተማርኩ በቃ ሁሉ ነገር ማቴሪያል ከተሟላልኝ ከዛ ላይ አይቀርም። እኛ የተሰራንበት ጥበብ ትውልድን እንድንቀጥል ነው፣ ቤትንንም እንድንመራ ነው፣ ትዳርን እንድንመሰርት ነው። እግዚአብሔር ደግሞ የሱ ግሎሪ የሚታይበት ተቋም ነው እየመራን ያለ ነው። እና ወገኖቼ ስንወጣ ስንናገር ዝም ብለን ቅንጭብ አድርገን እኔ እንጀራ ከጋገርኩ እሱ ወጥ መስራት አለበት፣ እኔ አልጋ ካነጠፍኩ እሱ ቤት መጥረግ አለበት ብለን አይደለም። ያ አንድ ሴት ልጅ ለቤቷ የምታደርገው አገልግሎት ክብሯ ነው። በእውነት ትባረክበታለች። በትዳሯ፣ በልጆቿ፣ በኑሯ ትባረክበታለች። አሁን ሌትሊ እንደዛ አይነት ሴት ደካማ፣ እንደዛ አይነት ሴት በጣም በቃ ወደኋላ የቀረች ያልተማረች ሲቪላይዝድ ያልሆነች አድርገን አንሳል። ሲቪላይዜሽን ህይወትን በጥበብ መምራት ነው። ፔሪድ። ህይወትን በጥበብ የምትመራ ሴት ወል ሲቪላይዝድ ነች፣ ወል ኤዱኬትድ ነች። ምክንያቱም ዓላማው እኮ ኑሮ እንደገና ኑሮን አስቀጥሎ ማለፍ ነው አይደል እንዴ? ይሄ ከሆነ ደግሞ ያ ጥበበኝነት ነው የሚያስፈልገው። የኛ እናቶች ኦፍ ኮርስ በኢትዮጵያዊም ካልቸር በኤዥያም በነጭም በጥቁርም አንዳንድ ኃይለኛ ወንድ አለ። ያ ኃይለኛ ወንድ ወይ የጸባይ ችግር አለበት፣ ወይ አዲክሽን ጸባይ አለበት፣ ወይ የሚጠጣ ሰው ነው፣ ወይ የሆነ የራሱ የሆነ ፐርሰናል የሆነ ጸባይ አለበት። ያ የሀገራችንን ትዳር ልጆቻችንን የምናሳድግበትን ተቋም አይወክልም። ኢንዲቪጁዋል ኤክስፒሪየንስ ነው። አንዳንዴ እንደውም ሳየው
አንዳንድ ሰዎች ፐርሰናል ኤክስፒሪየንስ የሚያደርጉትን ነገር አምጥተው ሶሳይቲ ላይ ያንን ነገር ማስቀመጥ ይፈልጋሉ። ይሄ በጣም ሲሪየስ ኢሹ ነው። ለምን እንደነገርኳችሁ ነው። ተደጋግሞ ሲወራ ይለመድና ያ መብቴ የሚባለው ነገር እየወረሰን ያለ ትዳር ያለ ህይወት አሁን እንደሱ ካላችሁኝ አሁን ምዕራባውያን ምን ችግር አለው ይላሉ። ትዳር ባይገባ ልጅ ባይወለድ ምን ችግር አለው ይላሉ። በራሴ ሰውነት እኔ ፈልግ አገባለሁ፣ አላገባም፣ አረግዛለሁ፣ ወልዳለሁ፣ አልፈልግም ፋርዘር ይሄዳሉ። ሳናውቀው ያንን ዓላማ ሳይገባን ይህንን ስሙን ብቻ ወስደን የሴቶች መብት አራማጆች ነን ብለን ሴቶችን በመብት ብቻ ሞልተን ሪስፖንሲቢሊቲ እና ኦብሊጌሽናቸውን አውጥተን ጥለን ዳትስ ናት ጎና ወርክ። ትዳር ሲጀመር ሲያዝ በትዳር ውስጥ አንተ ይህን ስራ እኔ ይህን ልስራ የለም never been 50-50 አይደለም። ትዳር እኔ የመሰረትኩትን ተቋም በጥበብ በፍቅር በመልካምነት በየዋህነት ልሞላው 100% ላደርግ የዛኛው ሰውዬ 100% ወደ እኔ ማምጣት አለማምጣት የእሱ ኃላፊነት ነው። ደግሞም ያደርጋል። አብዛኛው የሂውመን ቢንግ መልካም እየተደረገለት ክፉ የሚመልስ እንዳውም ካልን በተለይ በኢትዮጵያዊ በኤርትራዊ ኮሚኒቲ ስንመጣ እልክ የማይገዛቸው በኃይለኝነት ፊክስ ልናደርጋቸው የማንችላቸው ወንዶች ኢትዮጵያዊና ኤርትራውያን ናቸው። ማንም ወንድ በእልክ አይገዛም። ሲጀምር ማንም ሰው በእልክ አይገዛም። ምክንያቱም ገዝቷል the same thing ያ ወንድ አምጥቶ ያንን ነገር ቢያደርግ ሴቷን እንደማትገዛ ሁሉ ማለት ነው። ስለዚህ ዲቤት ማድረጋችን መልካም ሆኖ ሳለ አንደኛ 1-2 እንግሊዘኛ በሴንቴንስሶች መሃል ስለተናገርን እንደው ጥልቅ ብለን ኖሌጅ አለን ስለ ፌሚኒዝም ወይም ስለ ሴቶች መብት ብለን ብሮድካስት ላይ ወጥተን ብዙ ባናወራ፣ ምክንያቱም በልብ ማወቅ አለብን። what is the foundation ምንድን ነው መሰረቱ? ይሄ ለሴት ልጅ መብት ተብሎ ነገሮች ሲዘረጉ ምንድን ነው መሰረታቸው? ትውልድ ላይ እንዴት እየሆነ ነው? እኔ አንድ ጥያቄ ልጠይቃችሁ ወገኖቼ። እኔና እናንተን ያሳደጉት በዛሬው በእኛ አስተያየት ሲቪላይዝድ አይደሉም ያልናቸው፣ ተጨቆኑ፣ ተበደሉ ያልናቸው፣ መብት አልነበራቸውም ወጣው ለመስራት ቤት ውስጥ ወጥ ሲሰሩ አልጋ ሲያነጥፉ ልጆች ሲያሳድጉ ብቻ ነው እናቶቻችን ያለፉ የምንላቸው እናቶቻችንና አያቶቻችን ምን ስለሆነ ነው ያን የመሰለ ትውልድ ያፈሩት? እስቲ እኛ የምናፈራውን ትውልድ ይዩት። እስኪ እኛ እያሳደግን ያለነውን ትውልድ ይዩት። ምን አይነት ኮምፓሪዝም አለው? እነሱ በትዳራቸው 50-60 ዓመት ገፍተው እኛ አሁን እንደ ብርቅ ድንቅ 5-10 ዓመት ቢግ ዲል እየሆነብን በትዳር ላይ ያለን ትውልዶች እንዴት አድርገን ነው ያኛው ትውልድ ነው ሮንግ የምንለው የተበደለ ነበር የምንለው? በፍጹም። ዛሬ አንዲት ሴት ልጅ በአሁኑም ትውልድ ይሁን በበፊቱ ልጆቼን ማሳደግ ይበልጥብኛል፣ ትውልድን ነው እየቀረጽኩ ያለሁት፣ ለልጆቼ አቬለብል መሆን አለብኝ ብላ ስላለች ስለመረጠች እሷ መብቷን የማታቅ ሰነፍ አይደለችም። the other way around እሷ ለምን ዓላማ መኖር የምታቅ ትውልዷን መቅረጽ የምትፈልግ ሌላውን ነገር ፕራዮሪቲ ያልሰጠች ለልጆቿ ለወለደቻቸው ፈልጋ ላመጣቻቸውና ለትዳሯ የተሰጠች እግዚአብሔር በበረከት የሚሞላት አዋቂ ሴት ነች። እኔ አንዳንድ ጊዜ ተሳስተን ቤት ውስጥ የሚቀመጡ እናቶች፣ ቤት ውስጥ ልጆች የሚያሳድጉ እናቶች they're depressed they're ምናምን አንበል። በፍጹም ለልጁ አቬለብል ሆኖ የተገኘ እናት ደስተኛ እኮ ነው የሚሆነው። መስራት ግድ ነው፣ መማር ግድ ነው። አዎ፣ ግን በፕራዮሪቲ ስናስቀምጥ ደግሞ የሚፈልገውን የሚያውቅ የራሱ የሆነ ራሱ ሰው ይወስን። ይሄኛውም ሳይድ ሮንግ አይደለም፣ ይሄኛውም ሳይድ ሮንግ አይደለም። ሮንጉ ምን ላይ ነው? እኛ ወጥተን መውጣትን፣ መስራትን፣ መማርን ቶታሊ እሱ ብቻ ኢናፍ እንደሆነ አድርገን ትዳርን፣ ልጅን፣ አገልግሎትን ቤት ውስጥ የሚሰጥን አገልግሎት
እንደ ደካማነት አንውሰደው። ትውልድን ነው እንትን እያልን ያለ ነው። ለምሳሌ ኢቭን ብሮድካስት ላይ የምታወራ እህት አይቻለሁ በኢትዮጵያ እና ኢቭን ሄር ፌሻል ኤክስፕሬሽን አንገር ፉል ኦፍ አንገር ሆና ነው የምታወራው። ስለ ወንድ ያላት አስተያየት እንኳን ስለ ወንድ ዛሬ አልፈን ተርፈን የእግዚአብሔር ቃል የማይሻር የማይለወጥ ፒክ ኤንድ ቹዝ የማይደረገውን የእግዚአብሔርን ቃል እንኳን መጽሐፍ ቅዱስ እንኳን ሴቶችን የሚበድል ትእዛዝ ብቻ ነው የሚጽፈው ብለን አፋችን ሞልተን የምንናገር ጀግኖች አለን። ሆኖም አያውቅም ክርስትና መጽሐፍ ቅዱስ ሴት ልጅ ዘውድ እንደሆነች እንደምትከበር መወደድ እንዳለባት ነገር ግን መታዘዝም እንዳለባት በቃ ታዛዥ ህዝብ ጥሩ ነው ለአገሩ የሚሆነው። ታዛዥ ትውልድ ጥሩ ህዝብ ነው የሚሆነው። ታዛዥ ሚስት ጥሩ እናት ነች፣ ጥሩ ሚስት ነች። ስለዚህ በምንናገርበት ጊዜ እኔ አንዳንዴ ቁጭ ብዬ አስተውላለሁ። የእኛ እናቶች አነጋገራቸው፣ አኗኗራቸው፣ ልጅ አስተዳደጋቸው፣ ትዳር አመራራቸው፣ ባህል አክብሮታቸው፣ በቃ በአጠቃላይ ኑሯቸው ሰላም የሆነ አብዛኞቹ እንግዲህ እኔ ከዚህ ባህል አቢዩዝ የሚያደርገውን እየጠጣ የሚመጣ የሚመታውን ምናምን አይደለም። እሱ በጣም ትንሽ ፐርሰንቴጅ ነው በኢትዮጵያዊና በኤርትራዊ ትዳር ላይ ካየን ትንሽ ፐርሰንቴጅ። በእውነት እኔ አዶን ነው እኔ በተወልጄ ባደኩበት አካባቢ ሜቢ ከሰፈር ውስጥ አንድ ወይ ሁለት ሰው ሰካራም ወይም ባለጌ ምናምን ሊኖር ይችላል። ዳት ደግሞ እንዳልኩት የአዲክሽን የአንዳንድ ጸባይ ጉዳይ ነው። በተረፈ ግን በጣም ጠንካራ ዘበኛ ሆኖ ልጆች የሚያሳድጉ ከባድ ውሃ ጉድጓድ ቆፍረው ድንጋይ ፈልጠው ልጆቻቸውን ዩኒቨርሲቲ የሚያስተምሩ ደግሞ ቤት ውስጥ እንደምንም አብቃቅታ ኑሮን በአንድ ትንሽ ጠባብ ቤት ውስጥ 10 ልጅ አሳድጋ ትውልድን ያፈራች እናት ነው ያለን። የትዳራችንን ዴፊኒሽን እንዳናጠፋው ወጥተን በምንናገር ጊዜ የሴት ልጅ መብት ይሄ ነው ይሄ ነው ብለን እንደዚህ ብለን ስለደረደርን መብቱም አይስተካከልም፣ ትውልዱም ጤነኛ አይሆንም። ያንን መብትም ለማስከበር ምንድን ነው የሚሉት ነጮቹ? treat others the way you want to be treated። አንዲት እናት፣ አንዲት እህት፣ አንዲት ሴት ልጅ የእሷን መብት ማራመድ ስትፈልግ አብሯት የሚኖረው ባለቤትየዋን መብት እንዳለው ማወቅ አለባት። እኛ ብቻ ቀርጸን የራሳችን ብቻ መናገር የለብንም። እሱ አልፎ ተርፎ ደግሞ እነዚህ የምናሳድጋቸው ልጆቻችንን ትዳርን ኢሜጁን አጥፍተንባቸው በቃ ባል እንደው የኔ እናት ምሳዬን ታቀርብልኝ ስላለም ገደላት፣ በዘበዛት፣ ጨቆናት ምናምን ብለን አስተምረናቸው ሳይሆን ትዳር is a beautiful thing but you have to help each other, you have to hold each other። አንደኛው ሲደክም አንደኛው እያበረታ፣ ሴት ልጅ ደግሞ ጥበበኛ ሆና ትዳር በጩኸት by the way የሴት ልጅ መብት አንድ ሴት ልጅ ስለ ጮኸች እኔም መብቴ ነው፣ እኔም ወጥቼ ሄዳለሁ፣ አንተም ወጥተህ ትሄዳለህ፣ እኔም ስገባ አንተ ትገባለህ፣ እኔ ስቀመጥ አንተ ትቀመጣለህ የምትል ሳትሆን ዋይስ የሆነች ያቺ ድሮዋ ኢትዮጵያዊ ሴት ረጋ ያለች የምትናገረው የምታውቅ ባሏን ከፍ አድርጋ የምታከብር እኔ በጣም ነው ደስ የሚለኝ። ጌታ ምስክሬ ነው። እኔ ባለቤቴን ሳከብረው የሚሰማኝ ክብር ለምን ቅድም እንዳልኳችሁ treat others if you want to be the way treated, that's why እኔ ባሌን ባከበርኩት እጥፍ ነው የሚያከብረኝ። ግን እንደው ብለን በቃ መብትን እንደ ቢሮክራሲ ቤት ውስጥ እናራምድ ስንል በጣም ብዙ ነገር ሉዝ እናደርጋለን። አንዲት እህት መብቷን ልታስጠብቅ ትችላለች፣ ብቻዋን ልትኖር ትችላለች፣ ካልፈለገ ያ ወንድ ልትለያየው ትችላለች። ያቺ እህት ስራ ልትሰራ ትችላለች፣ ገንዘብ ልታመጣ ትችላለች፣ በጣም ልትማር ትችላለች፣ የፈለገችው ቦታ ወጥታ የፈለገችውን ነገር አድርጋ ልትገባ ትችላለች። እንግዲህ የአንዲት ሴት ልጅ ፐርፐስ የአንዲት ሴት ልጅ ወደዚህ ምድር ስትመጣ አላማ እሱ ከሆነ well and good። ግን እናት ሆና መልካም ሚስት ሆና መልካም ትውልድ ቀርጻ ማለፍ የምትፈልግ ሴት she has to be humble
ብሮድካስት ላይ ወጣን ስንናገር ይሄን ትውልድ የሚመራን ተቋም ስናወራ do not speak based on your own experience. Do not speak with a very little knowledge. Have a wise recommendation for ለትውልድ። በጣም ጥበበኛ የሆንሽ ሴት ካለሽ ወጠሽ መናገር ያለብሽ ያቺ ጥበበኛዋ እናት ከባዱን ነገር ተሸክማ ትውልድን ያሻገረችው። በእርግጥ ነው እኔ ለማንም ኃላፊነት መውሰድ አልፈልግም። ልጅም ወልጄ በልጅ ላይ ኃላፊነት መውሰድ አልፈልግም። ባልም አግብቼ በባል ላይ ኃላፊነት መውሰድ አልፈልግም። የራሴ መብት ብቻ እኔ ብቻ ሆኜ ነው መኖር የምፈልግ ምትል ሴት ማግባትም የለባትም መውለድም የለባትም። እንደዚሁ መብቷን እያራመደች መኖር ትችላለች። አንዳንዶቻችሁ እንደዚህ ስል እንዴ እና ታዲያ ገና ለልጅ ብላ ለባል ብላ መብት ላይ ኖራት ነው እንዴ እንዳትሉ። እኔ ከራሴ ኤክስፒሪየንስ ለ25 ዓመት ትዳር ያስኩ ሴት ባሌን በማክበሬ ልጆቼን በማክበሬ ቤቴን በመውደዴ እጥፍ ድርብ በረከት እያገኘሁ እየተከበርኩ እያከበርኩ ነው የምኖረው። እኔን እና እኔን መሳዮች ሴቶች ሞኞች፣ የዋሆች፣ ተላሎች በቃ በጣም ደካማዎች አይደሉም። ለዓላማ መኖር ይሄ ጉብዝና ነው። ስለዚህ እህቶች እባካችሁን ወጣችሁ ስታወሩ በተለይ በምዕራባውያን ዙሪያ የተደገፈን አስተያየት ስትሰጡ በጣም ተጠንቀቁ እላለሁ። ስለዚህ ነገር በጣም ሲሪየስ ሆኜ በጣም ውስጤን ተሰምቶኝ ያወራሁበት ምክንያት አንድና አንድ ብሎ ምንድነው ብላችሁ ብትሉኝ በተቻለ መጠን ትውልድ የሚቀርጽን ሜሴጅ ስናስተላልፍ በጣም በጥንቃቄ እናድርገው። ልጆቻችንን በተቻለ መጠን ትዳርን እንዲወዱ። ትዳር ማለት በጣም ቢዩቲፉል የሆነ ነገር ግን ደግሞ መሰራት ያለበት ግን ደግሞ ስለ ፍቅር ክርስቶስ መስቀል እንደተሸከመው ለኛ እኛ ብሎ እንደሞተልን ስለ ፍቅር ደግሞ እንደሱ እስከ ሞት ድረስ ባንሄድም እና ወገኖቼ በመጨረሻም ልል የምፈልገው በተቻለን መጠን ትዳርን ስለ ሴቶች መብት በተለይ ስናወራ በትዳር ውስጥ ስለ ፌሚኒዝም ስናወራ አንደኛ ሁሌ የምዕራባውያን መልእክት ወይንም ደግሞ እነሱ የሚያስቀምጡት ኮንስትራክሽን የፋሚሊ ኮንስትራክሽን ባይ ዘ ዌይ እህቶች እናቶች ፋሚሊ ኮንስትራክሽን ፋሚሊ በካልቸር በሪሊጅን በራሱ በዛ አገር በዛ አካባቢ ሰው የተቀረጸ እንጂ የዓለሙን ሁሉ ስትራክቸር ወስደን እያንዳንዱ አገር ላይ ልናስቀምጥ አንችልም። ኤዥያዎች ጋር ብትሄዱ የራሳቸው የሆነ የፋሚሊ ስትራክቸር አላቸው። የሴት ልጅ ያላት ቦታ አለ፣ የወንድ ልጅ ያለው ቦታ አለ፣ የልጆች ያላቸው ቦታ አለ። ኢትዮጵያ ጋር ስትመጡ ሴት ልጅ የራሷ ቦታ አላት፣ ወንድ ልጅ የራሱ ቦታ አለው፣ ልጆች የራሳቸው ቦታ አላቸው። it is beautiful believe me እህቶች ወገኖች፣ ማንም ሰው ተነስቶ ሴትና ወንድ እኩል ነው ብሎ ቃሉን ሲናገረው ሴትና ወንድ ፊዚካሊም ባዮሎጂካሊም ሳይኮሎጂካሊም እኩል አንድ አይነት አስተሳሰብ የለንም። እኩልነት ማለት ዴፊኒሽኑ በደንብ እንወቀው። አንድ አይነት አይደለንም፣ ልንሆንም አንችልም። እኛ የተለየ የሰውነት ስትራክቸር ያለን፣ የተለየ አስተሳሰብ ያለን፣ እኛ በጣም ኢሞሽናል የሆነን ቶሎ ማልቀስ ቶሎ መሳቅ የምንችል ነገሮችን አርቀን ማየት የምንችል በጥበብ ደግሞ መስራት የምንችል በዛው ልክ ደግሞ በተንኮል ማፍረስ የምንችል ጎበዞች። ወንድ ልጅ ደግሞ ኃላፊነት የተሰጠው ማስኩላር የሆነ ከባድን ስራ መሸከም የሚችል በዛው ልክ ደግሞ እኛ ዝጋሉ ወይም ቀሳሉ ብለን ብናስብም በኢሞሽን ሳይሆን በማስተዋል ነገሮችን የሚወስን ወዘር ላይክ ቶርኖት ኔቸር እንደዚህ አለያይቶ ነው የሰጠን። ስለዚህ ቦታችን ለምን አናውቅም? ምንድነው ችግሩ? ምንድነው አሁን አዲስ እንደ ወረርሽኝ የሴት ልጅ መብት ተብሎ እንደ አዲስ ተነስቶ የሁሉ ብሮድካስት የሁሉ ክርክር ጭቅጭቅ ለምን መጣ? የኛ እናቶች የኛ አያቶች very lucky people trust me guys ሌሊት ተነስተው በበረዶ ተንከርክረው ተሽከርክረው
ስራ ሰርተው ወጠው ገብተው ወርደው አይደለም ህይወትን የመሯት። ሚስት ነበሩ፣ ቢዩቲፉል የሆኑ ፊዚካሊ ቢዩቲፉል አፒራንስ ያላቸው በጣም ቆንጆ የሆኑ በእውነት ደርበብ ያሉ ሴቶች ነበሩ። ትውልድን በትክክል የመሩ በጣም የተማሩ ኢትዮጵያውያን እናቶቻችን ስናስብ በደንብ ስርዓት ያላቸው አለባበሳቸው፣ አነጋገራቸው፣ አንደበታቸው፣ ትዳር አያያዛቸው ዋይዞች የቤታቸው የትዳራቸው ሚስጥር እንኳን ብዙ እንደዚህ እንኳን አደባባይ ላይ ጎረቤት ጋር የማይወጣ ትውልድ 10 ልጅ 7 8 9 ልጅ አሳድገው ትልቅ ቦታ ያደረሱ ችግርን መሸከም የሚችሉ ነገርን በቀላልና በጥበብ መፍታት የሚችሉ እናቶች ተቀርጸው ያደጉበት ባህል ነው ያለን። ቢዩቲፉል ኦፍ ኮርስ እዛው ውስጥ ስትራግል የሚያደርጉ ነበሩ። እዛው ውስጥ ማንም ሰው ላይፍ ኢዝ ኖት ኢዚ ኢቨን when you are single period ብቻዋንም ያለች ሰው ስትራግል ማድረጉ አይቀርም። አቢዩዝ እንደነገርኳችሁ እንደ የሴት ልጅ መብት ሳይሆን እንደ ሂውመን ራይት ራሱ ማንም ሰው አቢዩዝ ሊደረግ አይገባም። ግን ያንን ለብቻው ነው የምናወጣው እንጂ ጀነራሊ መጽሐፍ ቅዱስ እንኳ ሴት ልጅ እንድትጨቆን አራተው እንዴ ከየት ነው ያመጣችሁት እንዴ? እሱማ ቶታሊ እኮ የእግዚአብሔርን ቃል ማለመቀበል ከሆነ ቶታሊ እንደ ክርስቲያን እኮ ከብዙ ምድራዊ ፕሌዥሮች ምድራዊ ደስታዎች እኮ መወገድ አለብን እኮ የእግዚአብሔርን ቃል የምንከተል ከሆነ። ስለዚህ እኛ ታዲያ እንዲህ ሲቪላይዝድ ከሆንን እንዲህ የተማረን ከሆነ እንዲህ የሴቶች መብት አራማጆች ከሆነ ምን አይነት ትውልድ ነው እያፈራን ያለ ነው? እንዴት በጣም ጎበዝ የሆነ ትውልድ አላፈራንም? ኮምፔር ቱ የኛ አያቶች፣ ኮምፔር ቱ የኛ እናቶች በረከቱም እኮ የለም ወገኖቼ፣ ብለሲንጉም የለም። ላይፍ ኢዝ ቱ ሾርት በክርክር ትውልዱን መጥፎ ኢሜጅ ቀርጸን ወንድ ጭራሽ እንደው አውሬና በቃ ቀጥቃጭ፣ ደብዳቢ፣ ገዳይ፣ ሃይማኖት በቃ ሴትን ጨቋኝ ኖ ቬሪ ሮንግ ቬሪ ሮንግ። ትውልድ እናት ሴት ልጅ ሴት ስትመጣ ከኃላፊነትና ከኦብሊጌሽን ጋር ነው መብቶ አብሮ ማንኛውም ሰው ቢሆን ማለት ነው። ባልም እንዳለው ኦብሊጌሽን እና ኃላፊነት ማለት ነው። ስለዚህ እባካችሁ ብሮድካስት ላይ ስለወጣ ይሄን ነገር አናውጣው አይደለም። የሴት ልጅ መብት ይጠበቅ። ሴት ልጅ በአንዳንድ ነገሮች ላይ የሚጎላት ነገር አለ። እኔ አሁን ሴት ልጅ እኩል ወጣት ትስራ፣ ከወንድ እኩል ወንድ የሚሰራውን ነገር ትስራ ምናምን የሚለው ይሄ እንደነገርኳችሁ የምዕራባውያን የራሳቸው የሆነ አጀንዳ። እነሱ ራሱ አሁን አንዳንድ ቦታ ላይ አንዳንድ ስትራክቸሮች ከወጡ በኋላ የሚሰሩ አሉ፣ የማይሰሩ አሉ። ለተለያየ ካልቸር የተለያየ ስትራክቸር ነው የሚሰራው። ግን እኔ ልንገራችሁ በነጮች ኮሚኒቲ በጣም ጎበዝ የሆኑ ለልጆቻቸው የሚጨነቁ ትውልድን በትክክል ማሳደግ የሚፈልጉ ትምህርታቸውን ስራቸውን ትተው አፎርድ ካረጉ ህይወትን ከቻሉ ማድረግ የሚችሉ ከሆነ ባይዘው በጣም ብዙ ገንዘብ ያለው ሰው ስለሆነ አይደለም ሰው ልጆቹን ሊያሳድግ የሚመርጠው። የዓላማ ጉዳይ ነው፣ የቫሊዩ ጉዳይ ነው እንደዛ የሚያደርገውና እነሱ የሚያሳድጓሉ። እነሱ ታዲያ ሞኞች ናቸው። መብታቸውን ስላላወቁ ነው አይደለም፣ የመረጡት ትውልድ መቅረጽ ስለሆነ የሚሰሩት የራሳቸው ወይ ስላላቸው ነው። በጣም ብዙ ደግሞ ጀግና የሆኑ ሴቶችም ፉል ታይም ከአውትሳይድ እየሰሩ እንደውም ከራሳቸው ልጆች አልፈው ለኮሚኒቲ ሁሉ የሚበቁ ደግሞ የሚሰሩ ሴቶች አሉ። እንደው ስለሰሩ እነሱ መብቴ ነው አሉ ማለት አይደለም። ስራም እየሰሩ በቤት ውስጥ ሲመጡ ግን እናትና ሚስት የሚሆኑ ክብራቸው የበዛ ብዙ ሴቶች አሉ። ስለዚህ ጀነራሊ ስለወጡ ፌሚኒስት ናቸው ማለት አይደለም። ቤት ውስጥ ስለተቀመጡ እንደው ያላወቁ ሞኝና ዝም ብለው መብታቸውን የማያውቁ ሴቶች ናቸው ማለትም አይደለም። ሁሉም የሚያምረው መብት ከኃላፊነት ጋር ሲመጣ ነው። ስለዚህ ወጠን ስንናገር ብሮድካስት ላይ ስናመጣው ይሄንን ነገር አንደኛ ነገር አግሬሲቭ የሆነ ኢምፕሬሽናችን ሁሉ አነሳሳችን ሁሉ አጌንስት ማን የሆነ
እነሱም ደግሞ አሁን መልሰው እኛን ደግሞ አጌንስት እንዲሆኑ የጥራት አሁን እኮ የማሻሻል ጉዳይ ከሆነ የተሳሳተው ቦታ ላይ ማስተካከል ከሆነ በፍቅር ነው ልንሰራበት የሚገባው እንጂ በኃይለኝነት እንደወጠንም ብዙ ስለጮህን እንደውም ትውልዱ ከማግባት ወደ አለማግባት እንዲውስ ቢቀርብኝ ያገባው ደግሞ መብቴን አራምዳለሁ ሲል ወደ መውደቅ እንዳይመጣብን እንጠንቀቅ እላለሁ። ለትውልድ የሚያልፍ መልእክት ስናቀርብ በማንኛውም ሶሻል ሚዲያ ላይ በጣም እንጠንቀቅ፣ ሪሰርች እናደርግ፣ የጠቀመውንና የጎዳውን እንወቅ። ፐርሰናል ኤክስፒሪየንሳችን ብቻ ብድግ ብለን ይዘን አንናገር እላለሁ። ትዳር መልካም ነው። ትዳር ትውልድን የሚቀጥል ነው። ሴት ልጅ ከፍ የምትለው የምትከበረው በባሏ በልጆቿ ነው። ደግሞ በጣም ብዙ ጎበዝ እናቶች በአንድም በሌላም በአቢዩዝ ሪሌሽንሽፕም ቢሆን በሌላ ነገር ብቻችሁን ልጆቻችሁን የምታሳድጉ ጀግና ሴቶች ደግሞ እናንተ በጣም ጎበዞች ናችሁ። ስለዚህ በተቻለን መጠን ግን ያሳለፍነውን ነገር ፐርሰናል ኤክስፒሪየንሳችንን ጀነራላይዝ አድርገን ለአንድ ካልቸር፣ ለአንድ ሀገር፣ ለአንድ ሶሳይቲ አንስጠው። የምንናገረውን ነገር እናስተውል እላለሁ። ወሰኔን ከቶሮንቶ እግዚአብሔር ቢፈቅድና ቢረዳ እንደገና ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። እባካችሁን የኢትዮጵያዊ የኤርትራዊ ቢዩቲፉል የሆነ ባህላችንን አንጥላው። ባክ ቱ ዩር ካልቸር፣ ባክ ቱ ዩር ሪሊጅን። እምነት ማለት መልካም ነገር መድኃኒት፣ ሳይካትሪስት ሳይኮሎጂስት የማያክመውን ነገር የሚያክም እምነት ማለት በከበደው ዘመን ተሸክሞ የሚያስራምድ እምነት ማለት መልካም ሰው፣ ይቅርባይ ሰው፣ ሃምብል የሚያደርግ ይህንን ትልቅ ሚስጥራዊ የሆነ ጥበብ እንደው ተነስተን ለመበዝበዝ፣ ለመረገጥ፣ ለመጨቆን ይጠቀሙበታል። እምነትን አትበሉ እላለሁ። አማኝ ነን የምንል ደግሞ እንደ እምነታችን እንኑር። እምነት ማለት ቤተክርስቲያን መሄድ መዘመር ብቻ ሳይሆን የእግዚአብሔር ቃል የሚለውን መታዘዝን፣ ሃምብልነትን፣ ትዳር ማክበርን፣ ልጆቻችን መውደድን አንርሳ። that way we glorify የእግዚአብሔርን ቃል እላለሁ። ሰላማችሁ ብዝት ይበልልኝ። don't forget to subscribe and share። ወሰኔን ከቶሮንቶ